ሌሊቱ ጸጥ ብሎ ነበር። ከከተማው ርቆ ከጸጥተኛ ቤቶች ባሻገር እረኞች በጎቻቸውን ይጠብቁ ነበር። ሳሩ ከእግራቸው በታች ቀዝቃዛ ነበር። በጎቹ ተቀራርበው ተሰብስበው ነበር። ትንፋሻቸውም ዝግ ያለ ነበር። ትንሽ እሳት ይነድ ነበር። እጃቸውን እና ፊታቸውን ያሞቅ ነበር። እነሱ ተራ ሰዎች ነበሩ። ይመለከቱ ነበር፣ ይጠብቁ ነበር። ወደ ሰማይ ትኩር ብለህ አይተህ ከኋላው ምን እንዳለ አስበህ ታውቃለህ? ከበላያቸው ሰማዩ ሰፊና ጥልቅ ሆኖ ተዘርግቶ ነበር። ከዋክብት እንደ ትናንሽ መብራቶች ያበሩ ነበር። ጨረቃ በጨለማው ውስጥ በለስላሳ ታየች። ሁሉም ነገር ሰላማዊ ነበር። ከዚያም አየሩ ተለወጠ። ብርሃን ሌሊቱን ሞላው። እሳት አይደለም፣ መብረቅ አይደለም፣ ብርሃን ነው፣ ንጹሕና ለስላሳ። እረኞቹ ዓይኖቻቸውን ጋረዱ። ልባቸው በፍጥነት መምታት ጀመረ። ሰማዩ ተከፈተ። መላእክት አየሩን ሞሉት። ከባድ አልነበሩም፣ አስፈሪ አልነበሩም፣ ውብ ነበሩ። በነፋስ ላይ እንደሚጫፈር ብርሃን ይንሳፈፉ ነበር። መገኘታቸው ሙቀት ይሰጥ ነበር፣ ልክ ደስታ ሌሊቱን እንዳቀፈው። ምድር ትንፋሿን ያዘች። መላእክቱ የምሥራች ይዘው መጡ። ለሁሉም የሚሆን ዜና። ለነገሥታት ብቻ አይደለም፣ ለጠንካሮች ብቻ አይደለም፣ ለእረኞች፣ ለሕፃናት፣ ለተናናሾች። አንድ ሕፃን ተወልዷል፣ አዳኝ፣ በጨርቅ የተጠቀለለ፣ በግርግም ውስጥ የተኛ፣ በእንስሳት መካከል የሚተኛ ምን አይነት ንጉሥ ነው! በድንገት ሰማዩ ሕይወት ዘራበት። ብርሃን እንደ ማዕበል ተንቀሳቀሰ። ድምፅ እንደ መዝሙር ፈሰሰ። ሰማይ ደስ ተሰኘ። ተራሮች በዝግታ አስተጋቡ። በጎቹ ተንቀሳቀሱ። እናም ሌሊቱ ተመለሰ። እንደገና ጸጥ አለ። እረኞቹ ተያዩ። እሳቱ ብልጭ ድርግም አለ። በጎቹ ይጠብቁ ነበር። መልእክቱ ግልጽ ነበር። መሄድ ነበረባቸው። በሌሊት በፍጥነት ተጓዙ። ቁልቁል ወረዱ። ሜዳዎችን አቋረጡ። ከዋክብት መሯቸው። ወደ ኋላ ከተዉት እሳት ይልቅ ልባቸው በደንብ ይቃጠል ነበር። ደስታ ወደፊት ሲገፋ ተሰምቶ ያውቃል? ወደ ከብቶች በረት ደረሱ። ብርሃኑ ደብዛዛ ነበር። አየሩ ሞቃት ነበር። እዛው ነበር፣ ትንሽ፣ ሰላማዊ። ሕፃኑ ተኝቶ ነበር። እረኞቹ በጸጥታ ተነበርከኩ። ጮኹ ብለው አልተናገሩም፣ አልተጣደሱም። ወደ አንድ ቅዱስ ነገር እንደቀረቡ አውቀው ነበር። ሲሄዱ ሌሊቱ የተለየ ስሜት ነበረው፣ ቀለል ያለ። በከዋክብት ስር ተመልሰው ተማርመዱ። እርምጃቸው በደስታ የተሞላ ነበር። ዜናውን አወሩ፣ እግዚአብሔርን አመሰገኑ። ምክንያቱም ሰማይ ቀርቦ ነበርና። በሩቁም ቦታ በሌላ ሀገር ሌላ ሰው ሰማይን ይመለከት ነበር። አንድ ኮከብ ይወጣ ነበር እና ረጅም ጉዞ ሊጀምር ነበር። ይቀጥላል።